በዚህ በሁለተኛው የታዕሊሙ ቲላወቲ القرآن الكريم በተባለው ትምህርት ሁለተኛው ክፍል የምናየው الحروف المقطعة في القرآن الكريم በተከበረው ቁርአን ውስጥ ያሉት የሚገኙትን ምህጻረ ቃላት والله أعلم بمراده በዚህ ምን ለማለት እንደተፈለገ አላህ ነው የሚያውቀው ብለው ሙፈሲሮች አስተያየት የሚሰጡባቸው ምህጻረ ቃላትን እናያለን። انظروا للشاشة ወደ ስክሪኑ እንመልከት። የመጀመሪያው ምህጻረ ቃል አሊፍን ላምንና ሚምን ይዟል። አሊፍን ላምንና ሚምን ይዟል። ከላምና ከሚም በኋላ ከላምና ከሚም በላይ የመድ ወይንም የማርዘሚያ ምልክት ተቀምጧል። እንዴት ብለን እናነባለን? አሊፍ ላም ሚም አሊፍ ላም ሚም አሊፍ ላም ሚም ብለን እናነባለን። ሁለተኛው ምህጻረ ቃል አሊፍን ላምን ሚምንና ሷድን አዝሏል። አሊፍ ላም ሚምንና ሷድን አዝሏል። ከአሊፍ በስተቀር ላም ላይ ሚም ላይ ሷድ ላይ የመድ ወይንም የማርዘሚያ ምልክት ተቀምጧል። ስለዚህ ምን ብለን እናነባለን? አሊፍ ላም ሚም ሷድ አሊፍ ላም ሚም ሷድ አሊፍ ላም ሚም ሷድ ብለን እናነባለን። ሶስተኛው ምህጻረ ቃል አሊፍን ላምን ሚምንና ራን ይዟል። አሊፍን ላምን ሚምንና ራን ይዟል። ከመጀመሪያው አሊፍና ከመጨረሻው ራ በስተቀር ላምና ሚም ከበላያቸው የማርዘሚያ ምልክትን አዝለዋል። የመድ ምልክትን አዝለዋል እና እንዴት ብለን እናነባለን? هكذا ألف لام ميم را ألف لام ميم را ألف لام ميم را ብለን እናነባለን። ሶስተኛው ምህጻረ ቃል ካፍን ሃን ያን ዓይንና ሷድን ይዟል። ካፍ ሃ ያ ዓይንና ሷድን ይዟል። ከሃና ከያ በስተቀር ያሉት ፊደላት ካፍ ዓይንና ሷድ ከበላያቸው የመድን የማርዘሚያን ምልክት አዝለዋልና እናረዝማቸዋለን። ይሄ በሱረቱ መርየም መጀመሪያ ላይ ያለ አንቀጽ ነው። እንዴት ብለን እናነባለን? ካፍ ሃያ ዓይን ሷድ የማይሳቡትን ሃያ ብለን ሳናረዝም እናነባለን። ካፍ ሃያ ዓይን ሷድ ካፍ ሃያ ዓይን ሷድ ብለን እናነባለን። ቀጥሎ ያለው ምህጻረ ቃል ጣና ሲንን አዝሏል። ጣ የማርዘሚያ ምልክት የለውም። ሲን ከበላዩ የመድ ወይንም የማርዘሚያ ምልክት አለው። ስለዚህ ሲንን እንስበዋለን። እንዴት ብለን እናነባለን?
ጣሲን 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 ብለን እናነባለን። ቀጥሎ ያለው ምህጻረ ቃል ጣን ሲንንና ሚምን አዝሏል። ጣን ሲንንና ሚምን አዝሏል። ከጣ በስተቀር ያሉት ሲንና ሚም ከበላያቸው የመድ ምልክት ተቀምጦባቸዋል። እንዴት ብለን እናነባለን? ጣሲም ሚም የሲን ኑን ሚም ውስጥ ይጨፈለቃል። የሲን ን የሚለው የመጨረሻው ድምጽ ሚም ውስጥ ይደበቃል፣ ይጨፈለቃል ከሚም ጋር። ጣሲም ሚም ጣሲም ሚም ብለን እናነባለን። ቀጥሎ ያለው ምህጻረ ቃል ያና ሲንን ይዟል። ያ የማርዘሚያ ምልክት አልተቀመጠበትም፣ ሲን ግን የማርዘሚያ ምልክት አለው። እንዴት ብለን እናነባለን? ያሲን 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 ብለን እናነባለን። የሚቀጥለው ምህጻረ ቃል አሊፍን ላምንና ራን አዝሏል። ከመጀመሪያው ፊደል ከአሊፍና ከመጨረሻው ፊደል ከራ በስተቀር ያለው መሃል ላይ ያለው የላም ፊደል የመድን ወይንም የማርዘሚያ ምልክትን አዝሏልና እሱን ብቻ እንስባለን። እንዴት ብለን እናነባለን? አሊፍ ላም ራ አሊፍ ላም ራ አሊፍ ላም ራ ብለን እናነባለን። ቀጥሎ ያለው ምህጻረ ቃል አንድ ፊደል ብቻ ነው የያዘው። ቃፍን ባይሆን ከቃፍ ከበስተላይዋ በኩል የመድ ወይንም የማርዘሚያ ምልክት ስለተቀመጠበት ቃፍን አርዝመን እናነባለን። ይሄ በሱረቱ ቃፍ መጀመሪያ ላይ ያለ አንቀጽ ነው። ቃፍ ቃፍ والقرآن المجيد قاف والقرآن المجيد ብለና ነባለን። ቀጥሎ ያለው ምህጻረ ቃል እንደምትመለከቱት አንድ ፊደል ብቻ የያዘ ነው። ሷድን የያዘ ነው። አሁንም ሷድ ከበስተላዩ የማርዘሚያ ምልክት አለው። ስለዚህ እንዴት ብለና ነባለን? ሷ ልክ እንደ ፉጨት ምላሳችንን አስፍተን ከላይኛው ላንቃ ጋር በማጋጨት እንደ ፉጨት አይነት አስ ብለን ሷድ 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 ብለን እናነባለን። የሚቀጥለው ምህጻረ ቃል ሁለት ፊደላትን ያዘለ ነው። ሃን እና ሚምን ሓኡል ሐልቅ እና ሚምን ሓ አይረዝምም፣ ሚም ግን ከበስተላዩ የመድ ምልክት አለበት። ስለዚህ እንዴት ብለን እናነባዋለን? ሓሚም 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 ብለን እናነባለን። የሚቀጥለው ምህጻረ ቃል ጣንና ሃን ይዟል። ሁለቱም ላይ የማርዘሚያ ምልክት የለም። ስለዚህ አናረዝማቸውም። የመጀመሪያ ድምጻቸውን ብቻ እንሰጣቸዋለን። ይሄ በሱረቱ ጣሃ መጀመሪያ ላይ ያለ ምህጻረ ቃል ነው። ጣሃ 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 ما أنزلنا عليك القرآن لتشقى ما أنزلنا عليك القرآن لتشقى طه ብለን እናነባለን። የሚቀጥለውና የመጨረሻው የምህጻረ ቃል ደግሞ አንድ ፊደል ያዘለ ነው። ኑንን ባይሆን ከኑን ከበስተላይዋ የመድ ወይንም የማርዘሚያ
ምልክት አለ እንዴት ብለን እናነባለን ይሄ በሱረቱል ቀለም መጀመሪያ ላይ ያለው ምህጻረ ቃል ነው ኑን 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 والقلم وما يسطرون نون والقلم وما يسطرون ብለን እናነባለን ቀጥለን የምናየው የኑኑ ሳኪናና የተንዊንን አህካም ህግጋት ይሆናል النون الساكنة النون الساكنة ማለት ሳድስ የሆነች ኑን ማለት ነው ሳድስ የሆነች ኑን ና ኒ ኑ ና ን ን ሳድስ የሆነች ኑን النون الساكنة ትባላለች ለምሳሌ ኢን መን ላኪን በሚሉት ቃላት መጨረሻ ላይ ያለችው ኑኑ ሳኪና ነች ስለዚህ ይህችን ኑኑ ሳኪና የተወሰኑ ፊደላት ከሷ በኋላ ሲመጡ እሷን ግልጽ እናደርጋታለን እንጨፈልቃታለን እንደብቃታለን ወይስ እንገለብጣታለን የሚለውን አህካም ነው የምናየው ቀጥሎ አተንዊን ተንዊን ማለት ደግሞ በሐረካ መደጋገም በፈትሐ መደጋገም ፈትሐታን ፈትሐተይን በضمه መደጋገም ضمታን ضمተይን በከስራ መደጋገም ከስረታን ከስረተይን የሚፈጠረው የን ድምጽ ነው ለምሳሌ ሰላሙን ሰላሙን ስል ን የሚለው ድምጽ የተፈጠረው በضمه መደጋገም ነው ሰላመን ሰላማ ሰላመን ስል ደግሞ ን የሚለው ድምጽ የተፈጠረው በፈትሐ መደጋገም ነው በፈትሐ መደጋገም ነው ቂንዋኒን 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 ስል ደግሞ ን የሚለው የመጨረሻው ድምጽ የተፈጠረው በከስራ መደጋገም ነው ስለዚህ በተንዊንም ይሁን በኑኑ ሳኪና በተንዊንም ይሁን በኑኑ ሳኪና የሚፈጠረው የን ድምጽ የተወሰኑ ፊደላት ሲከተሉት ግልጽ ይሆናል ን የሚለው ድምጽ ይሰማል የተወሰኑ ፊደላት ደግሞ ከአረብኛ ፊደላት ሲከተሏቸው ይጨፈለቃል የተወሰኑት ፊደላት ደግሞ ተከትለው ሲመጡ ይደበቃል የን ድምጽ የተወሰኑ ፊደላት ደግሞ በርግጥ አንድ ፊደል ነች ባ እሷ ደግሞ ተከተላ ስትመጣ ወደ ሚም ይገለበጣል ስለዚህ የመጀመሪያውን በኑኑ ሳኪና ወይንም በተንዊን የሚፈጠረው የን ድምጽ ግልጽ የሚሆንበትን ወይ ግልጽ የሚያደርጉትን ፊደላት እንመልከት እነኚህ ፊደላት 6 ፊደላት ናቸው 6 ፊደላት ከኑኑ ሳኪና ወይንም ከተንዊን በኋላ ተከትለው ከመጡ በኑኑ ሳኪና ወይንም በተንዊን የሚፈጠረው የን ድምጽ ግልጽ ይሆናል እነኚህ ፊደላት አንደኛ አሊፍ ሁለተኛ ሐ ሐኡል ሐልቅ ሶስተኛ ኻ አራተኛ አይን አምስተኛ ገይን ስድስተኛ ሃ ሃኡ ሰድር ናቸው ስለዚህ ከቁርአን ውስጥ የተወሰኑ ቃላትን እንውሰድና እነኚህ ፊደላት ከኑኑ ሳኪና ወይንም ከተንዊን በኋላ ቀጥለው ሲመጡ በኑኑ ሳኪና ወይንም በተንዊን የሚፈጠረው የን ድምጽ ግልጽ ሆኖ እናገኘዋለን ለምሳሌ ያህል አሊፍ ያን አውና ያን አውና ያን አውና ስለዚህ ያን ን ከሚለው ቀጥላ የመጣችው አሊፍ ነች ስለዚህ ን የሚለው ድምጽ ግልጽ ይወጣል ያን አውና ስክሪኑን ተመልከቱ ያን አውና ቀጥሎ ያን ዒቁ ያን ዒቁ ያን ዒቁ አይን ተከተላ ስለመጣች ከኑን በኋላ
تنحتون 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 حتى كتلا سلامتاج كان بوهالا فسينغضون إليك رؤوسهم فسينغضون غين تكتلا سلامتاج كانون بوهالا በተለያየ ቃላት ደግሞ ይሄ በአንድ ቃል ውስጥ ናቸው በተለያየ ቃላት من آمن من آمن من آمن ألف تكتلا سلامتاج كان بوهالا نجلس يهونال من هاد من هاد من هاد ها تكتلا سلامتاج من حيث من حيث من حيث ها تكتلا سلامتاج من غيركم من غيركم من غيركم غين تكتلا سلامتاج وجنات الفافا وجنات نبا من تفترة بكسرة مدقاقم بتنوين وجنات كذابو هلاس ألف متاج يا ألف ممتات نن قلت يادر قوال وجنات الفافا وجنات الفافا جرف هار جرف هار جرف هار هاتا كتلا سلامتاش كتنوين بوهلا فظا غليظا فظا غليظا فظا غليظا فظا غليظا غين تكتلا سلامتاش فظا يميلو كميلو وسط يمناغنيو بتنوين يتفطرو يندمص ግልጽ ይሆናል ይሄ ኢዝሃር ይባላል ኢዝሃር ማለት ምን ማለት ነው በኑኑ ሳኪና ወይንም በተንዊን የሚፈጠረው የን ድምጽ ግልጽ የሚሆንበት ህግ ሲሆን ግልጽ የሚያደርጉትም ፊደላት 6 ናቸው እነሱም አሊፍ ሀ ኻ عين غيننا ها الصدر ናቸው ከዚህ ቀጥሎ የምናየው የኢድጋምን ህግ ይሆናል ኢድጋም ማለት ምን ማለት ነው መጨፍለቅ ማለት ነው መጨፍለቅ በዚህ ህግ መሰረት አሁንም 6 ፊደሎች አሉ يرملون يرملون በሚለው ቃል ውስጥ የሚጠቃለሉ 6 ፊደላት አሉ يرملون አንደኛው ያ ሁለተኛው ራ ሶስተኛው ሚም አራተኛው ላም አምስተኛው ዋው ስድስተኛው ኑን يرملون ስለዚህ እነኚህ ያ ራ ሚም ላም ዋውና ኑን ከኑኑ ሳኪና ሳድስ ከሆነች የኑን ዘር ን ወይንም ከተንዊን በኋላ ተከትለው ከመጡ በኑኑ ሳኪና የሚፈጠረውን እንደዚሁም በተንዊን የሚፈጠረውን የን ድምጽ ይጨፈልቁታል ውስጣቸው አስገብተው እነሱ ይሰማሉ ማለት ነው ለምሳሌ በላም ሚለዱን ይሄ ቃል ይሄ ድምጽ ከሁለት ቃላት የተሰራ ነው ሚን እና ለዱን አንድ ላይ ቀጥለን ስናነበው ግን ሚለዱን ኑንን ላም ውስጥ እንጨፈልቃታለን እንደገና በላም ሌላ እንሞክር ሁደል ሊልሙተቂን ስክሪኑን ተመልከቱ ሁደል ሊልሙተቂን ከሁለት ፊደላት የተሰራ ድምጽ ነው ሁደን ሊልሙተቂን ስለዚህ ሁደን ስንል በስተመጨረሻ የሚሰማው የን ድምጽ በተንዊን ነው የተፈጠረው ሁደን ሊልሙተቂን ይሄ የን ድምጽ ላም ከፊቱ ስለመጣች ላም ውስጥ ይጨፈለቃል ሁደን ሊልሙተቂን ብለና ነባለን በራ እንመልከት من ربهم ይሄ ድምጽ ከሁለት ፊደላት የተሰራ ነው
ሚን እና ረቢሂም ሚን እና ረቢሂም ሚን ስንል የሚደመጠው የን ድምጽ ኑኑ ሳኪና ይባላል ከፊቱ ራ ስለመጣች ራ ደግሞ የኢድጋም ፊደል የመጨፍለቅ ፊደል ስለሆነች የሚፈጠረው የን ድምጽ በራ ይጨፈለቅና ሚን ረቢሂም ብለን እናነባለን ቀጥለን በራ እንድገም ገፉሩር ረሂም ይህ ድምጽ ከሁለት ቃል የተሰራ ነው ገፉሩን ረሂም ገፉሩን ስንል የሚደመጠው የን ድምጽ የተፈጠረው በተንዊን ነው በضማ መደጋገም ገፉሩን አሁን ይህ የን ድምጽ ከፊቱ ራ ስለመጣች ትጨፈልቀዋለች ገፉሩር ረሂም ብለን እናነባለን ቀጥሎ ኑን ሚን ኒዕማ የሚለው ድምጽ ከሁለት ቃል የተሰራ ነው ሚን እና ኒዕማ አሁን ሚን ስንል ያለው የን ድምጽ ከፊቱ ኑን ስለመጣ ኑኑ ውስጥ ገብቶ ይጨፈለቅና ኑን ይሰማል ሚን ኒዕማ ብለን እናነባለን ቀጥሎ ኑን ንድገመው በተለያየ ቃል የውመኢዝን ናዒማ وجوه يومئذ ناعمة يومئذ እና ናዒማ ሁለት የተለያዩ ቃላት ነበሩ አንድ ላይ ተጨፍልቀው ሲነበቡ ግን የውመኢዝን ስንል የሚፈጠረው የን ድምጽ ከፊቱ ኑን ስላለች ትጨፈልቀውና ን የሚል ድምጽ አይሰማም የውመኢዝን ናዒማ ብለን እናነባለን ቀጥሎ ዋውም እንደዚሁ በኑኑ ሳኪና ወይንም በተንዊን የሚፈጠረውን የን ድምጽ የመጨፍለቅ ባህሪ አለው ለምሳሌ ሚን ወልይ ከሁለት ቃል የተሰራ ድምጽ ነው ሚን እና ወልይ ስለዚህ አንድ ላይ ስናነበው ሚን ወልይ ብለን እናነባለን ቀጥለን ያ መን የቁል ከሁለት ቃላት የተመሰረተ ድምጽ ነው ምንና ሚን መን እና የቁል መን ስንል የምናደምጠው የን ድምጽ ቀጥላ በምትመጣው ያ ይጨፈለቅና መን የቁል ብለን እናነባለን ቀጥሎ የሚመጣው ፊደል ሚም ይሆናል ስለዚህ ሐሚዱም መጂድ ሐሚዱን ነበረ ን የሚለው ድምጽ በضማ መደጋገም በተንዊን የተፈጠረ ሲሆን ከበስተፊቱ ሚም ቀጥላ ስለመጣች ምን ብለን እናነባለን ሚም ውስጥ ይጨፈለቅና ሐሚዱም መጂድ ብለን እናነባለን ከዚህ ቀጥለን የምናየው የኢቅላብ ህግ ይሆናል ኢቅላብ ማለት መገልበጥ ማለት ነው ምን ወደ ምን ይገለበጣል በኑኑ ሳኪና ወይንም በተንዊን የሚፈጠረው የን ድምጽ ቀጥላ ባ ስትመጣ የኢቅላብ ብቸኛዋ ፊደል ባ ነች ከኑኑ ሳኪና ወይንም ከተንዊን በኋላ ባ ስትመጣ በኑኑ ሳኪና ወይንም በተንዊን የተፈጠረው የን ድምጽ ወደ ን ይገለበጣል ወደ ሚም ይገለበጣል
ወደ ሚም ይገለበጣል ለምሳሌ ያህል ሚም ባዕድ መሰረቱ ሚን ነበር ከበስተፊቱ ወይ ቀጥሎ ባ ስለመጣች ኑን ወደ ሚም ይገለበጣል ሚም ባዕድ ማ ጃአሁም ሚም ባዕድ ሚም ባዕድ ማ ጃአሁም ብለን እናነባለን ቀጥለን በአንድ ቃል ውስጥ አንቢያ ከበፊት ኑን አለች አንቢያ ብለን አናነብም ኑን ወደ ሚም ትገለበጣለች ባከፊቷ ስለመጣች አንቢያ ብለን እናነባለን إنه عليم بذات الصدور عليم بذات الصدور ብለን እናነባለን ከዚህ ቀጥለን የምናየው የኢኽፋእን ህግ ነው አኽፋ ደበቀ ማለት ነው አኽፋ ይኽፊ ኢኽፋአን አኽፋ ደበቀ ይኽፊ ይደብቃል ኢኽፋአን መደበቅን አሁን የምናየው የኢኽፋ ፊደላትን ነው ከፊደላቱ በፊት ኢኽፋ ማለት ምንድነው መደበቅ ማለት ነው መደበቅ መሰተር መሸፈን በኢኽፋ ህግ መሰረት አንድ ኑኑ ሳኪናን ወይንም ተንዊንን ተከትሎ የሚመጣው ፊደል በኑኑ ሳኪና ወይንም በተንዊን የሚፈጠረውን የን ድምጽ ሲደብቀውና እሱ ሲነበብ ነው የኢኽፋ ፊደላት እንደ ኢዝሃርና እንደ ኢድጋም ፊደላት ትንሽ አይደሉም በርከት ያሉ ናቸው ስለዚህ ለእያንዳንዳቸው ሶስት ምሳሌን እንመለከታለን የመጀመሪያው የኢኽፋ ፊደል ሷድ ነው ምን ማለት ነው እነኚህ የምንዘረዝራቸው ፊደላት ከኑኑ ሳኪና ወይንም ከተንዊን ቀጥለው ከመጡ በኑኑ ሳኪና ወይንም በተንዊን የሚፈጠረውን የን ድምጽ ይደበቁና እነሱ ይነበባሉ ማለት ነው ለምሳሌ ሷድን እንመልከት ሷድ منصورا انظروا للشاشة سكرينون نملكت منصورا من صيام من الناس صيام نبر نن صاد يدبك أوال بريح صرصر عاتية بريح صرصر عاتية بريح صرصر ስለዚህ ሪህን በሚለው የሚፈጠረውን የንድ صاد ትደብቀዋለች ቀጥላለችው ፊደል ዛል ነች ዛል ለምሳሌ وأنذرهم من ذا الذي من የሚለውን የንድምስ ዛል ከፊቱ ስለመጣች ትደብቀዋለች من ذا الذي وطعاما ذا غصة قتلو سا منثورا من ثمرة نطفة ثم قتلو
ካፍም እንደዚሁ በኑኑ ሳኪና ወይንም በተንዊን የሚፈጠረውን የን ድምጽ ትደብቃለች አንካላ አን ነበረ ካፍ ሳትመጣ አንካላ አንካነ ዛማሊ ወበኒን አንካነ በመሰረቱ አን ነበረ ካፍ ስለመጣች ግን ይደበቃል አንካነ አጅራን ከሪማ አጅረን ነበር ግን ካፍ ስለመጣች ን የሚለው ይደበቃል አጅረን ከሪማ ቀጥሎ ጂም አንጃኩም አንጃአኩም ብለን እናነባለን ሸይአን ጀናት ሸይአን ቀጥሎ ጀናት ነው ግን ሸይአን በሚለው ውስጥ የሚፈጠረው የን ድምጽ ጂም ከፊቱ ስለመጣች ትደበቃለች ሸይአን ጀናት ይሆናል ቀጥሎ ሺንንኒ መንሹራ ሊመን ሻአ ሚንኩም ሊመን ነበረ መሰረቱ ሊመን ሺን ስለመጣች ግን ን የሚለው ድምጽ ሺን ውስጥ ይደበቃል ሊመን ሻአ ጀባራን ሸቂያ ሺን ውስጥ ይደበቃል ጀባረን በሚለው ውስጥ የሚፈጠረው የን ድምጽ ጀባረን ሸቂያ ቃፍንኒ ينقلبون أي منقلب ينقلبون ያን ነበር ቃፍ ስለመጣች ግን ينقلبون ቀድ ነበረ ግን ከፊቷ ቃፍ ስለመጣች ን ትደበቃለች ቃፍ ውስጥ አንቀድ ወጀድና ብለን እናነባለን عفوا قديرا هكذا سين الإنسان خلقنا الإنسان إنسان بلنا ننبم نون سلالة نون سينوست يدبقال خلقنا الإنسان من سلالة من نبر مسارته ن سين كفيتو سلامتاج السوست يدبقال دمسو من سلالة قتلا قيلا سلاما قيلا سنل የሚፈጠረው የን ድምጽ በተንዊን የሚፈጠረው የን ድምጽ ሲን ውስጥ ይደበቃል قيلا سلاما إلا قيلا سلاما إلا قيلا سلاما دال أندادا ن أيوة أندادا من دابة
በሚለው ቃል ውስጥ ያለው የን ድምጽ ከፊቱ ዳል ስለመጣች ዳል ውስጥ ይደበቃል ሚን ዳባ ቅንዋኑን ዳንያ ቅንዋኑን ዳንያ ቅንዋኑን በሚለው ቃል ውስጥ ያለው በተንዊን የሚፈጠረው የን ድምጽ ከፊቱ ዳል ስለመጣች ድምጹ በዳል ውስጥ ይደበቃል ቅንዋኑን ዳንያ ብለን እናነባለን ጣ ينطقون ينطقون من طين صعيدا طيبا فتيمموا صعيدا طيبا فتيمموا صعيدا طيبا صعيدا طيبا بلنا نبالن زاي أنزلناه أنزلنا ስለዚህ አን በሚለው ድምጽ ውስጥ ያለው የን ድምጽ በዛይ ይሸፈናል ዛይ ውስጥ ይደበቃል አንዘልና فإن زللتم فإن ነበር መሰረቱ ኢን ዛይ ከፊቱ ስለመጣች ኑን ዛይ ውስጥ ትደበቃለች فإن زللتم بلنا نبالن يومئذ يومئذ بلن بنانب نورو የሚሰማው የን ድምጽ ከፊቱ ዛይ ስለመጣች ዛይ ውስጥ ይደበቃል يومئذ زرقا قتلا فا أنفسكم وإن فاتكم أذى فلا قتلوتا كنتم إن كنتم صادقين كنتم بلنا ننب كنتم من تحتها جنات تجري جنات تجري بلن እናነባለን የሚቀጥለው ፊደል ضاد ይሆናል ضادም እንደዚሁ በኑኑ ሳኪና ወይንም በተንዊን የሚፈጠረውን የን ድምጽ ምን ያደርገዋል ይደብቀዋል ضاد ለምሳሌ منضود من ضعف مسفرة ضاحكة وجوه يومئذ مسفرة ضاحكة وجوه يومئذ مسفرة ضاحكة ينظرون إلا من ظلم ظلا ظليلا ظلا
ብንል የሚፈጠረው የን ድምጽ በተንዊን የሚፈጠረው የን ድምጽ ከፊቱ ዛ ስለመጣች ዛ ውስጥ ይደበቃል ظلا ظليلا ብለን እናነባለን ከዚህ በመቀጠል የምናየው የተጅዊድ ህግ ቀልቀላ ይባላል ቀልቀላ ማለት ምንድነው የተወሰኑ ፊደላት ሳድስ ሲሆኑ ጮክ ብለው ግልጽ ሆነው የሚነበቡበት ህግ ነው ቀልቀላ ይባላልና እነኚህ ልክ ከዚህ በፊት እንዳየናቸው የአነባበብ ስርዓት ሁሉ እያንዳንዱ ስርዓት ለራሱ የሆነ ፊደል እንዳለው ቀልቀላም የራሱ የሆኑ ፊደሎች አሉት እነኚህ የቀልቀላ ፊደሎች 5 ሲሆኑ አንድ ሰው ቁጥብ ጀድ ቢል ያጠቃልላቸዋል ቁጥብ ጀድ ሲል ቃፍ ጣ ቁጥ ባ ቁጥብ ጀድ ጂምና ዳል ናቸው ስለዚህ በቀልቀላ ህግ መሰረት ቃፍ ጣ ባና ጂም እንደዚሁም ዳል ሳድስ ሆነው ወይ ሱኩንን ተሸክመው ሲመጡ ጮክ ብለው ግልጽ ሆነው ይነበባሉ የተወሰኑ የቁርአን ቃላቶችን ከቁርአን የተወሰዱ ቃላቶችን እንውሰድና ይሄንን ህግ በሱ ላይ ተግባራዊ እናድርግ እስኪ ለምሳሌ ቃፍ የመጀመሪያው ፊደል ቃፍ ቁጥብ ቃፍ خلقنا ስለዚህ ቃፍ ሱኩንን ስለተሸከመ ጮክ እናረጋለን خلقنا ብለን እናነባለን ቀጥሎ ያለው ፊደል ጣ ይሆናል ጣ من نطفة من نطفة ብለን ጣን ጮክ አርገን እናነባለን ቀጥሎ ያለው ፊደል ባ قال إبراهيم إذ قال إبراهيم رب أرني كيف تحيي الموتى إذ قال إبراهيم ብለን ጮክ አድርገን እናነባታለን የሚቀጥለው ፊደል ጂም ይሆናል والله يجتبي هكذا ቀጥሎ ያለው ዳል ይሆናል أن قد وجدنا أن قد وجدنا ብለን እናነባለን እስካሁን ባየነው በርግጥ በተጅዊድ በሚባለው ርዕስ ስር ሰፋ ያሉ ህግጋት የሚካተቱ ቢሆኑም ለዚህ ጀማሪዎችን ወይንም ቁርአንን ጀምረው ትንሽ ያዳገታቸውን ሰዎች አስቦ እነሱ ታስበው በተዘጋጀው ትምህርት በእነኚህ ብቻ የምናጠቃልል ሲሆን ከዚህ ቀጥለን አንድ ህግ ብቻ አይተን ትምህርቱን እናቆማለን ማለት ነው ይሄ ህግ አሁን የምናየው ህግ ምንድነው መሳቢያዎች በአንድ ቃል መጨረሻ ሲመጡ መሳቢያዎች ሲባል ለምሳሌ አሊፍ ዋው ያ እንደዚሁም ደግሞ ሐምዛ በአንድ ቃል መጨረሻ ላይ ሲመጡና እንደገና ቁርአንን የሚያነብሰው በእነኚህ ፊደላት የሚያቆም ወይንም የሚያበቃ ሲሆን እንዴት አድርጎ እንደሚያነባቸው የሚያሳይ ይሆናል ለምሳሌ ያህል በአሊፍ የሚያበቃን የቁርአን ቃል እንይ በዚህ በአሊፍ በሚያበቃው የቁርአን ቃል ቁርአንን የሚያነብሰው የሚቆም ሲሆን እንዴት ብሎ ይቆማል
لمثالي وكان بالمؤمنين رحيما كمين بوهلا ألف الله ميمن أردتني في دل يارجاتال وكان بالمؤمنين رحيما وكان بالمؤمنين رحيما بلو يعني بال معناتنا بواو كصابها لا ألف الجماعة يالبتن قال سيانبنا بسو يميقوم كهونه እንዴት ብሎ ያነባል መጨረሻው ዋው የሆነ ከሱ በኋላ ألف الجماعة سيمتا لمثالي ولا تلقوا بأيديكم إلى التهلكة وأحسنوا ولا تلقوا بأيديكم إلى التهلكة وأحسنوا أحسنوا بلو يقومان قتلوا بألف مقصورة يميقوم كهنا ألف مقصورة مالت نتب يليلو يا كلايو لي አጭር የሆነች አሊፍ ማለት ነውና በሱ የሚያበቃ ሲሆን እንዴት ብሎ ያቆማል በአራተኛ ፊደል ያቆማል ግን እንደ አሊፍ መምዱዳ አያረዝመውም ثم اجتباه ربه فتاب عليه وهدى ثم اجتباه ربه فتاب عليه وهدى هدى ثم اجتباه ربه فتاب عليه وهدى بلو يقومان ثم جئت على قدر يا موسى ثم جئت على قدر يا موسى ثم جئت على قدر يا موسى يا موسى አሁን ደግሞ በያ كسرة رزمة وألقيت عليك محبة مني ولتصنع على عيني وألقيت عليك محبة مني ولتصنع على عيني وألقيت عليك محبة مني ولتصنع على عيني بلو يقومان بهمزة سيقوم إين دموني ليسوا سواء همزة لي بزو غزي فتحتين يدرجال ليسوا سواء وبث منهما رجالا كثيرا ونساء وبث منهما رجالا كثيرا ونساء وبث منهما رجالا كثيرا ونساء بلو ينبال ማለት ነው እስካሁን ባየናቸው የኑኑ ሳኪናና የተንዊን ህግጋት እንደዚሁም የቀልቀላ ህግጋት የተወሰኑ የቁርአን ምዕራፎችን መጀመሪያቸውን በማየት ያንን ተግባራዊ በማድረግ ለማንበብ እንሞክር የመጀመሪያው ለሙከራ የምናየው የቁርአን ምዕራፍ ሱረቱ الفاتحة ይሆናል بسم الله الرحمن الرحيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين مالك يوم الدين
إياك نعبد وإياك نستعين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم صراط الذين أنعمت عليهم غير المغضوب غير المغضوب عليهم ولا الضالين غير المغضوب عليهم ولا الضالين إن شاء الله በዚህ መልኩ እናነባለን ማለት ነው አላህ ቁርአን ከገራላቸው ሰዎች ቁርአንን ተንተባትበው ቀጥለው ማስተካክለው አቀላጥፈው አንብበው ከመላእክቶች ስፍራ ከሚሆኑ ሰዎች አላህ ያድርገን በርግጥ በዚህ ቪሲዲ ብቻ መብቃቃት በቂ አይሆንም ከአካባቢያችን ካሉ ቁርአንን አሳምሮ ከሚያነቡ ሰዎች ዘንድ ተጠግተን ቁርአንን ልንማር ይገባል የህይወታችን መመሪያ ከአላህ Subhanahu Wa Ta'ala ዘንድ የተወረደ መለኮታዊ መመሪያ ስለሆነ እሱም በማየት በማንበብ ብቻ አጅር ይገኝበታል አንብበን አስተካክለን እንደገናም ደግሞ ትርጉሙን ተምረን የአላህን Subhanahu Wa Ta'ala ፍላጎት የምናሟላ ሰዎች አላህ ያድርገን وصلى الله وسلم على نبينا محمد وعلى آله وأصحابه لنا بمحمد مثل وبالأصحاب نتصل سنفعل مثل ما فعلوا بقرآن ببدر يوم فرقان بقرآن سنفعل مثل ما فعلوا بقرآن ببدر يوم فرقان بقرآن